የተወደዳችሁ የሥርዓተ ቤተ ክርስቲያን ቲዩብ ተከታታዮች ዛሬ ደግሞ ይዤላችሁ የመጣው ቅበላ ምንድነው? ቅበላ ስንልስ ምን ማለት ነው የሚለውን የማቀርብላችሁ ይሆናል። በጽሞና ተከታተሉኝ። ቅበላ ምንድነው ይላል ርዕሱ። ሰሙነ ቅበላ ስንል ምን ማለት ነው ያልን እንደሆነ ቅበላ ማለት ተቀበለ ከሚለው የግዕዝ ቃል የመጣ ሲሆን ትርጓሜውም ያዘ፣ ተቀበለ፣ መቀበል ዋዜማ ማለት ሲሆን ሰሙነ ቅበላ ስንል ጾሙን ለመቀበል ሰውነትን ማዘጋጃ ሳምንት ማለት ነው። ጾሙ ከመግባቱ በፊት ጾምን ለመቀበል ሲሰናዱ የሚቆዩት ሰሞን ማለት ነው። ዝግጅቱን ሙሽራውንና የሙሽራውን ስርዓት ለመቀበል ነቅቶ ተግቶ መቆየት፣ መዘጋጀት በኋላም መቀበል ነው። ስለዚህ እዚህ ጋር እንደምንረዳው ቅበላ ስንል የተለያዩ የግድፍት ምግቦችንና ስጋን መብላት ሳይሆን ምን ማለት ነው? ጾምን ለመቀበል መዘጋጀት፣ ሙሽራውን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ለመቀበል ተግቶ መቆየት፣ መዘጋጀት ማለት ነው የሚል ወወፃ ውስተ ቀበለ መርአዊ እንዲል። በአጠቃላይ ቅበላ ሲባል ጾሙን፣ ጸሎቱን፣ ሱባኤውን ለመቀበል የምንዘጋጅበት ሳምንት ማለት ነው። ምን ማለት ነው? ጾሙን፣ ጸሎቱን፣ ሱባኤውን ለመቀበል የምንዘጋጅበት ሳምንት ማለት ነው። የቅበላ ትርጓሜውም ይህ ሆኖ እያለ ነገር ግን እንደሚስተዋለው የጾምን ወራት አስታኮ የሚታይ ወከባና ጫጫታ፣ ግርግርታ፣ ጭፈራው፣ በወረፋ በልቶና ጠጥቶ መስከሩ ማንን ለመቀበል እንደሆነ አይታወቅም። ሌሎች አሃት አብያተ ክርስቲያናት ጾሙ ሳምንት ሲቀረው ክርስቲያኖች ስጋንና ጠንካራን ምግቦችን ከመመገብ ይቆጠባሉ። ቀለል ያሉ ምግቦችን በመመገብ ሰውነታቸውን ለጾም ያለማምዳሉ። ስለዚህ የቅበላ ትርጉሙ ለጸሎት፣ ለጾም፣ ለሱባኤውን ለመቀበል የምንዘጋጅበት ሳምንት ሲሆን አብዛኛው እንደሚስተዋከለው ግን ቅበላ ሲባል ጫጫታ ያለበት፣ ግርግርታ ያለበት፣ ጭፈራ ያለበት፣ በወረፋ በልቶ ጠጥቶ መስከር ማንን ለመቀበል እንደሆነ አይታወቅም ነው የሚለው። ይሄን ደግሞ በምሳሌ ስናየው ለምሳሌ አንድ ስፖርተኛ ሰው ወደ ዋናው ውድድር ወደ መደበኛው ልምምድ ከመግባቱ በፊት በመራመድና ዱብ በማለት ሰውነቱን ያፍታታል። ይህ በእርሱ አገላለጥ ያሟሙቃል። አንድ ክርስቲያን ማስቀድሞ ሰውነቱን ማፍታታት አለበት። በመሰረቱ ቅበላ የሚለው ጽንሰ ሐሳብ መጀመሪያ የመጣውም ጾምን ከመናፈቅ ወይም ከጾም ጋር ለመገናኘት ከመጓጓት የተነሳ ነው። ስለዚህ አንድ ስፖርተኛ ከውድድሩ ከመግባቱ በፊት ዱብ ያለ ሰውነቱን እንደሚያፍታታ ሁሉ አንድ ክርስቲያን ደግሞ ወደ ጾሙ ከመግባቱ በፊት ዱብ ያለ ለጾም ሰውነቱን እያዘጋጀ መቆየት አለበት ነው። እንዲሁም ደግሞ አሁንም ሌላ ምሳሌ አንድ ሰው ዛሬ ትልቅ ሰው እንግዳ አቀበላለሁ ብሎ ቤቱን የሚያስተካክለው ለራሱ ሳይሆን ለሚመጣው እንግዳ እንደሆነ ሁሉ ቅበላም ለአንድ ክርስቲያን ታላቅ እንግዳ የተባለ ታላቁን ጾም ለመቀበል ቤት የተባለ ልቦናን በንስሐ ማስተካከል እንዳለበት የሚያስረዳ ትምህርት ነው። አያችሁ አይደል? ዛሬ እንግዳ ይመጣል ሲባል ቤተሰቦቻችን፣ አባቶቻችን፣ እናቶቻችን ቤቱን የሚያስተካክሉት ለራሳቸው ሳይሆን ለሚመጣው እንግዳ እንደሆነ ሁሉ ቅበላም ደግሞ አንድ ክርስቲያን ታላቅ እንግዳ የተባለውን አብይ ጾምን ለመቀበል ቤት የተባለውን በቤት የተመሰለውን ልቦናን በንስሐ ማስተካከል እንዳለበት የሚያስረዳ ትምህርት ነው ማለት ነው።
ጾም ሐዋርያው እንዳለው የክርስትና የሕይወት መሰረቱ እግዚአብሔርን የመምሰል ምልክቱ በመጠን በልኬት መኖር ነው። ጾምን ባልተገባ መንገድ መቀበል ራሱ ኃጢአት ነው። አበው ሹመት በተርታ ስጋ በገበታ እንዲሉ ማንኛውም ነገር በስርዓትና በአግባቡ ሲከናወን ደስ ያሰኛል። አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 46 ላይ የምናመልከው አምላክ የሥርዓት አምላክ ነውና ከጾምን አይቀር እንደሚገባና እንደ ሥርዓቱ አፋዊና ውስጣዊ ዝግጅት በማድረግ በምክረ ካህን በመታዘዝ ጾምን ልንቀበል ይገባል። ስለዚህ ሐዋርያው እንደሚሉት የክርስትና ሕይወት መሰረቱ ምንድነው ስንል እግዚአብሔርን መምሰል ነው። ምክንያቱም እግዚአብሔርን መስለን ነው እኛ የተፈጠርነው። ንግበር ሰባ አርአያነ ወበአምሳሌነ ይላልና ሰውን ባሪያችንና በአምሳሌያችን እንፍጠር እንዳለ እኛ ሰዎች የእግዚአብሔር ስዕል እግዚአብሔርን የምንመስል ሰዎች ስለሆነ እግዚአብሔርን የመምሰል ምልክቱ ነው ጾም። ስለዚህ በልኬት መኖር፣ ጾሙን ባልተገባ መንገድ መቀበልም ደግሞ ራሱ ኃጢአት ነው። ስለዚህ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 46 ላይም የምናመልከው አምላክ የሥርዓት አምላክ ነውና የምናመልከው አምላክ የሥርዓት አምላክ ነው። ስለዚህ የሥርዓት አምላክ ከሆነ ደግሞ ጾምን እንደ ሥርዓቱ አፋዊ ብቻ በአፍ ብቻ ሳይሆን ውስጣዊ ዝግጅት በማድረግ ንስሐ በመግባት ከካህናት በመታዘዝ ንስሐ በመግባት ልናሳልፍ ይገባናል ነው። ስለዚህ ስንጾም እንግዲህ ጾም ሁለት ዋና ዋና ጽንሰ ሀሳቦችን የሚያስረዳ ነው። የህሊና ዝግጅት ያስፈልገዋል። አፋዊ መሆን የለበትም፣ ውስጣዊ መሆን አለበት። የህሊና የአእምሮ ዝግጅት መሆን አለበት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ትውፊት መሰረት ሰንበታት፣ አጽዋማትና በዓላት በዋዜማው በጸሎት፣ በመዝሙር፣ በትምህርት ወዘተ ልዩ አቀባበል ይደረግላቸዋል። አዎ በቤተክርስቲያን አሁን ብታዩ ዋዜማው ላይ አሁን ለምሳሌ አሁን ሰኞ ነው አይደል? አሁን አብይ ጾም የሚገባው የዛን ጊዜ አሁን ለምሳሌ እሁድ አዳር በቃ ቅልጥ ያለ ደስ የሚል ልብን የሚመስጥ የተለያዩ ድጓዎች፣ የተለያዩ መዝሙሮች ሲዘመሩ ያድራልና ለምሳሌ አይሁድ ሰንበትን ወይም ቅዳሜን ሲያከብሩ በዋዜማው አቀባበል ያደርጉላታል። አረብ ፀሐይ ሲገባ ካህኑ ደወል ይደውላል። አለያም በቤት ያለ የቤቱ አባወራ የሰንበት መግቢያ ሰዓት መቃረቡን ድምጽ በማሰማት ያሳውቃል። በአካባቢው ያሉ ሁሉ ይሰበሰባሉ። በአንድ ላይ ሆነው ወደ ፀሐይ መውጫ ይሰግዳሉ። ጸሎት ይደረጋል። ይትባረክ እግዚአብሔር አምላከ እስራኤል፣ አሰርቱ ቃላት፣ ሌሎች ምንባባት ይደገማሉ። መብራት ተይዞ ዕለተ ሰንበተ እንኳን ደህና መጣሽ ብለው ያከብሯታል። ከ3 ሰዓት በኋላ እራት ይበላሉ። ሌሊቱን በሙሉ እግዚአብሔርን ሲያመሰግኑ ያድራሉ። አይሁዶች እንኳን ሰንበትን ወይም ቅዳሜን በጣም ነው የሚያከብሯት። አረብ ፀሐዩ መሸት ሲል ደወሉ ይደወላል። አለያም በቤት ያሉ ታላቁ አባወራ የሰንበት መግቢያ ወይም የቅዳሜ አረብ ላይ መቃረቡን ደወል ያሰማል። በአካባቢው ሁሉ ያሉ ይሰበሰባሉ። በአንድ ላይ ሆነው ወደ ፀሐይ መውጫ ይሰግዳሉ። ጸሎት ይደረጋል። አሰርቱ ቃላቶች፣ ይትባረክ እግዚአብሔር አምላከ እስራኤል፣ ሌሎች ምንባባት ይደገማሉ። ይሄ መዝሙረ ዳዊት ይትባረክ እግዚአብሔር አምላከ እስራኤል የሚለው ጋር ማለት ነው። መብራት ተይዞ ዕለተ ሰንበተ እንኳን ደህና መጣሽ ብለው ያከብሯታል። ከ3 ሰዓት በኋላ እራት ይበላሉ። ሌሊቱን በሙሉ እግዚአብሔርን ሲያመሰግኑ ያድራሉ ነው የሚል። ይህን ሁሉ ያደርጉ ነበር ነው አይሁዶች። ይህን ሁሉ አይሁዶች ያደርጉ እንደነበረ የሚያሳይ ነው ማለት ነው። ቅበላ በተለይ የነነዌ ጾም እንዳለቀ እስከ ዐቢይ ጾም ዋዜማ ድረስ ያለው ሰሞን ሲሆን መናንያን ካህናትና ምእመናን ጾሙን ለመቀበል የተለያዩ ዝግጅቶች ያደርጋሉ። ታላቁ ሊቅ ዲዮስቆሮስ ስለ ዐቢይ ጾም ታላቅነት ሲመሰክር ከመእንተ ብእሲ ለጸዊም በውስተ ገዳም ሀደረ እምኀበ ዲያብሎስ ተመከረ በኃይለ መለኮቱ መኳንንተ ጽልመት ሰዓረ ይላል። ታላቁ ሊቅ ዲዮስቆሮስ ስለ ዐቢይ ጾም ሲናገር ማለት ነው። ትርጉሙ እንደ ሰው ሆኖ ለመጾም 40 መዓልት 40 ሌሊት በገዳመ ቆሮንቶስ ኖረ። ከዲያብሎስ ዘንድ በ3 አርእስተ ኃጣውእ ተፈተነ ድል ይነሳልን ዘንድ 5500 ዘመን ሰልጥነው የኖሩትን የጨለማ ገዥ የሆኑት ሰራዊተ ዲያብሎስን በጌትነቱ ሻረልን እያለ
እግዚአብሔርን ያመሰገናን ታላቁ ሊቅ ዲዮስቆሮስ ማለት ነው። ስለዚህ እንደዚህ ያለ ዲዮስቆሮስ ያመሰገነላና በእውነቱ ይህ ጾም ሰይጣንን ድል የምናሸንፈው ሰይጣንን የምናሸንፈው ጾም በመጾም ነው። እግዚአብሔር ሐዋርያትን ምንድነው ያለ? ላንተ የሚወጡልህ ለኛ የማይወጡልህ ለምንድነው ብሎ ሲጠይቁት ሰይጣናትን ምንድነው ያለ? ጾም መጾም እንዳለባቸው አጣም እንደሚመክር ማቴዎስ ወንጌል ላይ ታገኛላችሁ ማለት ነው። 5500 ዘመን ሰልጥነው የኖሩትን የጨለማ ገዥ የሆኑ ሰራዊተ ዲያብሎስን በጌትነቱ የሻረው እግዚአብሔር አምላካችን ነው ማለት ነው። እንዳለው ጌታችን ኢየሱስ ክርስቶስ አብነት አድርገን በጾም በዚህ ዓለም ስንኖር ጥንተ ጠላት ዲያብሎስን ድል ለማድረግ በጾሙ በረከት ጸጋና መንፈሳዊ ኃይል ለማግኘት እንድንበቃ የምናደርገው የዝግጅት ሰሞን ነው። ስለዚህ ቅበላ ማለት ዝም ብሎ ስጋ መብላት፣ መጠጣት፣ መስከር አይደለም። ምን ማድረግ ነው? ጠላተ ዲያብሎስን ድል ለማድረግ ደግሞ መጾም እንዳለብን፣ ስንጾም ደግሞ ጸጋ መንፈስ እናገኛለን። ስለዚህ በጾሙ በረከት ጸጋ መንፈሳዊ ኃይል ለማግኘት እንድንበቃ የምናደርገው የዝግጅት ሰሞን ነው። ስለዚህ የህሊና ዝግጅት ያስፈልጋል። ጾም ሲባል አፋዊ ዝግጅት ብቻ ውጫዊ ዝግጅት ብቻ አይደለም፣ ውስጣዊ ዝግጅት የህሊና ዝግጅትም ያስፈልጋል የሚለው እናያለን። አሁን ደግሞ መንፈሳዊ ዝግጅት ያስፈልገዋል። በቅበላ ሰሞን አባቶቻችን በየገዳማቱና አድባራቱ ለቤተ እግዚአብሔር መገልገያ የሚሆኑ ነዋያትንና መባ ያዘጋጃሉ። 8ቱን የአብይ ጾም የሱባኤ ሳምንታት የሚያሳልፉበትን ቦታ ይመርጣሉ። ለጸሎት የሚያግዛቸውን መጽሐፍ ያዘጋጃሉ። በጾም በጸሎት በምጽዋት ለማሳለፍ እቅድ ያወጣሉ። በከተማና በገጠር የሚገኙ ምእመናንም ጧፍ፣ ዕጣን፣ ዘቢብ፣ አልባሳት ሲገዙ ይሰነብታሉ። አልፎ አልፎ ጾሙን በንጹህ ሕሊና ለመጀመር ከመምህረ ንሳቸው ጋር ይወያያሉ፣ ምክርና ህዝናት ይቀበላሉ። ስለዚህ አበው አባቶቻችን በገዳማት የሚኖራ ቤተ ክርስቲያናት የተለያዩ ለጾሙ ዝግጅት እንደሚያደርጉ፣ ስለዚህ መጽሐፍት የተለያዩ የጾም የጸሎት የሚሆኑ መጻሕፍቶችን ለቤተ ክርስቲያን የሚሆኑ ጧፍ፣ ዕጣን፣ ዘቢብ፣ አልባሳትን እንደሚያዘጋጁ መንፈሳዊ ዝግጅት ያደርጋሉ። መቼ? በቅበላ ጊዜ መንፈሳዊ ዝግጅት የሚደረግበት ነው ቅበላ ሲባል። እንዲሁም ደግሞ ከመምህረ ንሳቸው ከንስሐ አባታቸው ጋር ንስሐ ይቀበላሉ፣ ይጾማሉ፣ ይጸልያሉ። ስለዚህ በዚያዊ ጾም ሁላችን ንስሐ እንድንገባ የእግዚአብሔር ያምላኩ ፈቃድ ይሆንልን። ወኢትፍራህ ተጋንዮ በእንተ ኃጢአትከ ኃጢአትህን ለማመን ለመናገር አትፍራ ይላል መጽሐፈ ሲራክ። ይቅርታ ወኢትፍራህ ተጋንዮ በእንተ ኃጢአትከ ኃጢአትህን ለማመን ለመናገር አትፍራ እንዳለ መጽሐፈ ሲራክ ምዕራፍ 3 ከቁጥር 18 ኃጢአትህን ለመናገር አትፍራ። የበደሉንን ማሩኝ የተጣሉንም ይቅርታ ይጠይቃሉ። ሌሊቱን ለኪዳን ቀኑን ለቅዳሴ ማታውን ለሰርክ ለጸሎት ለመዋል ያቀዳሉ። ዛሬ ግን ቅበላ ሲባል በአብዛኛው አይምሮ የሚከሰተው ከሰባው አርዶና አወራርዶ አለያም ጥሉላት ምግቦችን በአይነት አሰልፎ ጠጅ አልኮል ተጎንጭቶ ከመጠን ያለፈ ደስታ ፈጥሮ ጾሙን መቀበል ሆኗል። አያችሁ፣ አሁን ቅበላ ሲባል ይሄን ነው የሚመስል። ከሰባው አርዶ አወራርዶ ጥሉላት ምግቦችን በአይነት አሰልፎ ጠጅ አልኮል ተገንጭቶ ከመጠን ያለፈ ደስታ ፈጥሮ ጾሙን መቀበል ሆኗል። ይህ ደግሞ ተገቢ አይደለም። ይህ ተገቢ አይደለም ነው። ስለዚህ ቅዱስ ጴጥሮስ በመልእክቱ በመጠን ኑሩ ንቁም ባላንጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና እንዳለው ከመጠን ያለፈ ማንኛውም ድርጊት ለፈተና ብሎም በዲያብሎስ ሊያስማርከን ይችላል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 8። ስለዚህ በመጠን እንድንኖር እንድንነቃ
ጾም ጸሎት ለመጸለይ እንድንዘጋጅ መጾም መጸለይ እንዳለብን ስንጾም ጸልይ ደግሞ ክፉ የሚያሰራንን ክፉ ተንኮል የሚያሳስበንን ዳቢሎስን ድል እንደምናደርገው ተወያይተናል ተረድተናል ብዬ አስባለሁ። ዛሬ ያቀረብኩላችሁ ቅበላ በሚለው ርዕስ የተወያየን የተማማርን ይመስለኛል። እንግዲህ ሀሳብ አስተያየት ካላችሁ በኮሜንት መስጠታችሁን እንዳትረሱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።